ሰላም ሰላም የቻናሌ ቤተሰቦች እንዴት ናችሁ? ሰላማችሁ ብዝት ይበልልኝ። ዛሬ ደግሞ ከረጅም ቆይታ በኋላ የቱና ፈጣይር አሰራር ይዤላችሁ መጥቻለሁ። እስከ መጨረሻው አሰራሬ አብራችሁን ቆዩ። ሰብስክራይብ፣ ላይክ እያደረጋችሁላችሁም ጀምሩ። እናም ደግሞ ዛሬ በጣም ደስ ብሎኛል። ቻናሌ ለአንድ ዓመት ያክል ሞኔታይዜሽን ተነስቶብኝ ነበረ። አሁን ተመልሶልኛል። በጣም ደስ ብሎኛል። እንዲሁም አሁን ቀጥታ ወደ አሰራሩ እንሄዳለን። በመጀመሪያ ደረጃ እዚህ ጋር 3 ቱና አዘጋጅቻለሁ። እናንተ አንድም መስራት ትችላላችሁ። እና 3ቱንም ቱና ከፍቼ ከውስጡ ያለውን ዘይት በሙሉ አንጠፍጥፌ ደፍቻለሁ። የአንዱን ቱና ዘይት ግን መጀመሪያ መጥበሻው ላይ አድርጌ ግማሽ ሽንኩርት፣ አንድ ቲማቲም በማድረግ በዚህ በቱና ዘይት በደንብ እያቁላለው እገኛለሁ። እዚህ ጋር ቪዲዮ የሽንኩርት የመጀመሪያውን አከታተፍ አላሳየዋችሁም። ያው ሽንኩርትና ቲማቲም ብቻ ነው አሁን እየተቁላላ ያለው። ተቁላልቶ እንዳበቃ እዚህ ጋር እርድ ግማሽ የሻይ ማንኪያ እንዲሁም ደግሞ አንድ የሻይ ማንኪያ የሚሆን የተቀመመ ቅመምና ግማሽ ካርቶኑ ወይም ደግሞ የሰልሳ ቲማቲም አላ 2 ማንኪያ የሚሆነውን በሾርባ ማንኪያ ጨምራችሁ በደንብ ጥብስ ማድረግ አለባችሁ። እና ያው ቪዲዮውን እዚህ ጋር ያው እንዳይረዝምባችሁ እያፋጠንኩ ነው ያለሁት። ለዛ ነው እኔም ንግግር እየፈጠነ ያለው። ይቅርታ ጠይቃለሁ በዚህ። እና ሁላችሁም ላይክ እያደረጋችሁ ሰብስክራይብ እያደረጋችሁ ቤተሰብ ላይት ሚት ቱና ይላል። እኔ የተጠቀምኩት ቅድም ተዘግዝቆ ስለነበረ ጽሑፉን አላሳየዋችሁም ነበር። ለዛ ነው። እና 3ቱንም እንደዚህ ካቁላላ ነው በኋላ ጨው ምናምን አንጨምርም። ከፈለጋችሁ ሚጥሚጣ ነገር መጨመር ትችላላችሁ። ቆንዶ በርበሬ፣ ቃሪያ እንደፈለጋችሁ ማለት ነው፣ የሚያቃጥለውን ነገር። እኔ ግን የኔ ሰዎች ያው ቃሪያ ለጨጓራቸው ስለማይጠቀሙ ቃሪያም ሆነ ሚጥሚጣ አልተጠቀምኩም። እና የሚያቃጥለውን ነገር እናንተ መጠቀም ትችላላችሁ። እና ይህን በደንብ አድርገን እናዋህደዋለን፣ ቅመሙና ቁሌቱ እንዲገባው። እና እንደዚህ በደንብ ካዋህድ ነው በኋላ በደንብ አብስየዋለሁ። ካበሰልኩት በኋላ እዚህ ጋር ሸበትና የሽንኩርቱ ቅጠሉ እና እሱን ከትፌ ፍሬዘር የከተፍኩታለኝ። እሱን ከፍሪጅ አውጥቼ ነው ያቆየሁት እና ከፍሪዘሩ ከሱ ትንሽ ትንሽ ወስጄ ጨምርበታለሁ። ከዚህ ጋር ደግሞ ግማሽ ባሮ ቃሪያ፣ ይሄ የማያቃጥለው የፈረንጁ ማለት ነው፣ ከትፍ ያለሁኝ እና ቱናዬን ከሳት አውጥቼ ውጭ ላይ ነው ያለው። ካወጣችሁት በኋላ በጣም ቆንጆ ይሆናል። እሳት ባይነካውም ችግር የለውም እና እንዲሁ አዋህዳችሁ መስራት ትችላላችሁ። ምክንያቱም በኋላ ከሰራነው ከጠቀለልነው በኋላ ወደ ኦቭኑ መግባቱ ስለማይቀር ማለት ነው። እና እንደዚህ አዋህጄ ቆንጆ አድርጌ አዘጋጅቻለሁ። ቀጥታ ወደ አሰራሩ ነው የምንሄደው። እዚህ ጋር ሊጥ እንትኑን ሳደርገው አላሳየዋችሁም። አብኩቼ ከጨረስኩ በኋላ ነው እንትን ያለኝ፣ ያኔ ካሜራው አልገባልኝም። እና እዚህ ጋር ሳቦካ በመጀመሪያ ደረጃ 2 ኩባያ ዱቄት፣ ግማሽ ሲኒ ስኳር እንዲሁም ደግሞ 2 የሾርባ ማንኪያ ዱቄቱ ወተት፣ ሻይ ማንኪያ ግማሹ ጨው፣ ትንሽዬ በመጠኑ ሳይበዛባችሁ፣ 1 ሲኒ ዘይት፣ 1 ኩባያ ውሃ አድርጌ ነው ያቦካሁት። እና በደንብ ሽታ አድርጋችሁ በመካከለኛ፣ እንዲሁም ደግሞ ቤኪንግ ፓውደር በሻይ ማንኪያ 1፣ ካሜራ በሻይ ማንኪያ 1 ነው ያደረኩበት። እና እዚህ ጋር በደንብ ሽታ አድርጋችሁ በማቡካት ለ30 ደቂቃ ኩፍ አድርጋችሁ ማቆየት ትችላላችሁ። አሁን እዚህ ጋር ዱቄቱ ኩፍ እንዳለልኝ ያው ቅድም ቪዲዮ እንትን ስላለብኝ ነው መሀል ላይ ሌላ ስለ አሰራሩ የነገርኳችሁ። እና እዚህ ጋር ኩፍ ካለ በኋላ ቆራርጣችሁ ታስቀምጣላችሁ። ከዛም በኋላ ቀጥታ በማዳመጫው ቅድም ባያችሁት ማዳመጫ ማዳመጥ ነው፣ መዘርጋት ማለት ነው።
ከዛ እቺ ፕላስቲክ አቡ 50 ይባላል እዚህ ሀገር ላይ አብዛኛውን ቅርጽ ማውጫ ናት፣ አታስቸግርም። እና እዚች ጋር አድርጋችሁ የሰራችሁትን ማንኛውንም እንትን በማድረግ እንደዚህ መጠቅለል ትችላላችሁ። እና እንደዛ ነው እያደረኩ ያለሁት። እና እንደዚህ እዚህ ጋር ሰርቼ ጨርሻለሁኝ። ከዛ ከላይ የምንቀባውን ወይም ደግሞ ቆንጆ ከለር እንዲወጣልን እንዳይደርቅ አስኳሉን ብቻ እንቁላልን በመጠቀም አስኳሉን ብቻ ውሃውን ደፍታችሁ የእንቁላሉን ነጩን ክፍል ደፍታችሁ አስኳሉን ብቻ ሁሉንም መቀባት ነው፣ ዙሪያውን ማቀባት። ጠይቁኝ በኮሜንት አሰራሩ የዱቄቱ የሊጡ አሰራር ካልገባችሁ በኮሜንት አሳውቁኝ። እኔ ዲስክሪፕሽን ላይ ያስቀምጥላችኋለሁ። እና እንደዚህ አድርገን ሁሉን ከቀባነው በኋላ ሰሊጡን የቆላሁት ሰሊጥ አለኝ ያመስኩት እና ይሄንን ሁሉ ላይ ማዳረስ ነው። ሰሊጥ ባይኖረውም ችግር የለውም፣ ግን እንደዚህ ለጌታ ደስ ይላል ሰሊጥ ሲኖረው። እዚህ ጎን ለምታዩት ደግሞ ያው የተረፈኝን ሊጥ ፒዛ ሰርቼው ነው። አብዛኛውን አሁን ረመዳን ወቅትም ስለሆነ የተለያዩ ፈጣይር አይነቶች ጎን ለጎን ይሰራል። ያው በስሙ እኔ ፈጣይር ቱና ነው የምሰራው ብዬ ስላሳየኋችሁ ነው። እና ጎን ለጎን እየሰራው ነው ያሉት። እና ይሄንን እንደዚህ ካደረኩ በኋላ ኦብን አስገብቼ ከላይም ከታችም መጀመሪያ ከታች ነው የምትለኩሱት። ከታች አይታችሁ እንደበሰለ ደግሞ ከዛም በኋላ የታችኛውን አጥፍታችሁ ላይኛውን መለኮስ ያለባችሁ። እና ይሄን በሚመስል ሁኔታ ቱና ፈጣይር ሰርቻለሁኝ ዛሬ። በጣም ነው የሚያምረው፣ በጣም ነው የሚጣፍጠው። እና ይሄን ይመስላል። እዚህ ጋር ደግሞ ይሄ ደግሞ ሌላ ቅርጽ ነው። ጅብን አለው ወይም ደግሞ ቺዝ ጁብን ኪሪ ዶሮ በዶሮ የተሰራ ፈጣይርም አለ፣ ፒዛም አለ ጎን ለጎን። እንዳልኳችሁ ያው ረመዳን ስለሆነ የተለያዩ የምግብ አይነቶችን ነው የምንሰራቸው። አሁን ይሄንን ደግሞ ይኸው በዚህ መልኩ አብስዬ አውጥቻለሁኝ። ሁላችሁ ሞክሩት፣ ባላችሁ ነገር ቀላል ነው። እና ስለተከታተላችሁኝ አመሰግናለሁ። ሁላችሁም ሰብስክራይብ፣ ላይክ፣ ሼር አድርጋችሁ ተባበሩኝ። ያው ከዛሬ 1 ዓመት በኋላ ነው ሞኔታይዝ የተመለሰልኝ። እግዚአብሔር ይመስገን ትላንትና ነው የተመለሰልኝ። እና ያው በራሴ ቪዲዮ ነው መንቀሳቀስ ያለብኝ ማለት ነው። እና አበረታቱኝ። አመሰግናለሁ።